ሐጂ ኮርሜ ብዙም አልተለወጡም። የጊዜው ግስጋሴ በእሳቸው ላይ ምንም አይነት ለውጥ አላመጣም። የዛሬ 9 ዓመት ብስራት ከአዲስ አበባ ወደ ሮቤ ሲመጣ ገና አዲስ የመምህራን ማሰልጠኛ ምሩቅ ነበር። እናም የወር ደመወዙን እስኪበላ ለመቋቋሚያ የሚሆነውን ትንሽ ገንዘብ ያበደሩት ሐጂ ነበሩ። ከዚያም የዱቤ ደንበኛቸው ሆነ። ሐጂ አንድ ፓኬት ሲጃራ ስጡኝ፣ ገንዘብ ግን የለኝም፣ ዱቤ ደብተሩ ላይ መዝግቡት ይላል ብስራት አፈር እያለ። እሺ ልጅ፣ ለመምህራን ያልተሰጠ ዱቤ ለማን ይሰጣል? ስንት ሀገር አቋርጣችሁ መታችሁ ልጆቻችንን የምታስተምሩት እናንተ አይደላችሁ? ወላሂ እኔ መምህራን ወዳለሁ፣ ግን ደግሞ አንዳንድ ዱርዮች አሉ። ዱቤ ወስዱና ተቀይረው ሲሄዱ ይዘው ጭልጥ ይላሉ። ይቸግረኝ እችን ማስታወቂያ ሰቀልኩ ይላሉ ሐጂ ኮርሜ። ዱቤ ክልክል ነው። ዛሬ እጅ በእጅ ፍቅር እንዲደረጅ የምትለዋን በቀይ ቀለም የተጻፈችውንና ፊት ለፊት የተንጠለጠለችውን ማስታወቂያ በጣታቸው እየጠቆሙ፣ እናንተ መምህራን ችግር አለባችሁ መሰለኝ። ብዙዎቹ ይጠጣሉ፣ ራሳቸውን አይጠብቁም፣ ይበሳጫሉ መሰለኝ። አንዱ በቅርብ ቀን ተሰቅሎ ሞተ አሉ። ሐጂ ኮርሜ ወሬያቸውን ይቀጥላሉ። አንዴ መናገር ከጀመሩ የሚያቆማቸው የለም። የማያነሱት የማይጥሉት ርዕስ የለም። ስለ ሮቤ ከተማ መሰራረት፣ ስለ ድርቅና ጦርነት፣ ስለ አረቦችና እስራኤል፣ ስለ ነቢዩ መሐመድ ታላቅነት፣ ስለ ሃይማኖቶች ያወራሉ። ያን ዕለት ጠዋት ታዲያ ሐጂ ኮርሜ እንቅልፍ ያልጠገቡትን አይኖቻቸውን ብስራት ላይ ተከሉና እንደ ወትሮው ሁሉ ጥያቄያቸውን አሽጎደጎዱት። ብስራት፣ ለመሆኑ ትምህርትህን ለመጨረስ ስንት ዓመት ቀረ? እንዴት ነው ኮሌጅ? መቼም ትምህርቱ ኃይለኛ ሳይሆን አይቀርም አሉ ሐጂ ኮርሜ። 1-2 ዓመት ይቀረኛል ሐጂ አለ ብስራት የሲጃራውን ጢስ ቡልቅ እያደረገ። ሐሳቡ ሌላ ቦታ ሄደ ይመስላል። ውጪውን በትካዜ ሲመለከት፣ ታዲያ ኑሮ እንዴት ነው? አዛለች ትረዳሃለች? ልጅህስ እያደገ ነው? አሁን ትረዳኛለች አለ ብስራት። ጥሩ ነው። አንተ ደግሞ ስትመረቅ ጥሩ ኑሮ ትኖራላችሁ። ችግር እንደሆነ እንደምንም ያልፋል፣ መበርታት ነው አሉና ሐጂ ኮርሜ የሱቋን የጓዳ በር ከፍተው ጎንበስ ብለው ወጡ። ብስራት በሐሳቡ ጭልጥ ብሎ ሄዷል። ድንገት ከአዛለች ጋር እንዴት እንደተዋወቁ ትዝ አለው። አዛለች በሮቤ መምህራን ማሰልጠኛ ተማሪ ነበረች። ብስራት ደግሞ የእጅ ሥራ መምህር ነው። የመጀመሪያ ሚስቱን ከፈታ ብዙም አልቆየም። ሆኖም ያ የሴት ጠረን የለመደ አልጋ ጥፍር አውጥቶ ሰውነቱን የሚቧጥጠው ይመስል ሌሊቱን ሲገላበጥ ያድራል። አዛለችን እዚያው ማሰልጠኛ ውስጥ ነው የተዋወቃት፣ ብቸኝነቱን ለማካፈል። አዛለች፣ ከክፍል በኋላ አንዴ እፈልግሻለሁ ብትመጪ አላት አንድ ቀን። ድንገት ብላ ምንም ሳትናገረው ወጣች። በቀጠራት ሰዓት ከተፋለች። አይ ምንም አይደለም፣ ይበልጥ እንድንተዋወቅ ነበር፣ ምን ይመስልሻል ይላታል። ትስማማለች። በማግስቱ ከሚኖርበት ቤት ይዟት ይሄዳል። አብረው ጫት ይቅማሉ። ሲመሽ ራት ይበሉና አንድ ቡና ቤት ቢራ ሲጠጡ ያመሻሉ። መሸ ልሂድ ትላለች አዛለች። ቆይ ገና ነው ይላታል ብስራት። ትንሽ ትቆይና ኧረ መሸ ልሂድ መኝታ ቤት ፍተሻ አለ ትለዋለች። ቆይ እሺ ትሄጃለሽ ሲላት ብስራት ጊዜው ሲመሽ ቢራው ሲደጋገም በመጨረሻም ምንም አይሉሽም